የቡሄና የሆያሆዬ ጨዋታ። በልጅነቴ እጅግ ከምወዳቸው የድምፅ ጨዋታዎች መካከል ቡሄ በሉንና ሆያሆዬን የሚታከል የለም። በየዓመቱ ከእኩዮቼ ጋር እጅግ በናፍቆት እየጠበቅነው ከፍ ሲልልን በልዩ ሞራልና ዝግጅት ተጫውተነው መልካም የልጅነት ወራትን አሳልፈናል። ኮማንዶ ጣቢያ በምኖርበት ዘመን ቡሄ ሲመጣ አስቀድመን ጎጆ ቤት እንሠራ ነበር። ጎጆ ቤቱን ከባህር ዛፍ አጠናና ቅርንጫፎች ክብ አድርገን ሜዳ ላይ እንሠራው ነበር። የሚሠራው ጎጆ ቤት የመሰብሰቢያ ማዕከላችን ከመሆኑን ባሻገር ድምፃችን እስኪዘጋና እስኪስል ድረስ መንደር ለመንደር ዞረን አዚመንና ጨፍረን የምናገኘውን ለከት የምናጠራቅምበት የፍቅር ጎጆአችን ነበር። ከመካከላችን አንዱን ልጅ ጎጆአችንን እንዲጠብቅ እንመድብና ለቡሄ ግዳጅ እንሰማራለን። ታዲያ ከለከት ወይም ከሙልሙል ሌላ እንደ ዛሬው ዘመን ገንዘብ መሸለም አልነበረም። አልፎ አልፎ ዳቦ ያልጋገሩ ብቻ ነበሩ በገንዘብ የሚሸኙን። የማረሳው የትልቅ ገንዘብ ሽልማት ግን አንድ ደስ ያለው የወዳጁ ቤት እያለ ስንጨፍርለት አንድ የኢትዮጵያ ብር ያውም አዲስ የነበረ ከኪሱ መዞ የሸለመንን ነው። በዚያን ጊዜ ቢበዛ የ50 ሳንቲም ነጭ ሽልንግ እንጂ የወረቀት ብር እምብዛም ማየትም ማግኘትም አልነበረምና በሰውየው ሽልማት በጣም የተደሰትነውን ሁሌም አልረሳውም። እንግዲህ በዛች በሠራናት ጎጆ ውስጥ በየቀኑ ጨፍረን ያገኘነውን ዳቦ በየቀኑ እየተካፈልን ወደ ቤታችን ወስደን በልተን ጠግበን የተረፈንን ለቤተሰብ አባላቶቻችንና ለቅርብ ጎረቤቶች እናከፋፍል ነበር። ከዚያን ዘመን ጓደኞቼ መካከል ቸሩ በቀለ፣ ቢጢኒ ወይም ሰናይ ነጋሽ፣ ብርሃኑ ሀብተ ገብርኤል፣ ወልዴ ዘለቀ፣ አምዱ ዘለቀ፣ የዋውና ደጉ ይልማ ገልሞና ንጉሴ አብደሌ ትዝ ይሉኛል። መቼም በዚያን ጊዜ በረባሶ እንኳን ያረረብን ልወዝወዘው በእግሮቼ መሆናችንን ማስታወስ ተገቢ ነው። በዚያን የነሐሴ አልቃሻ ወር ውስጥ ይህንን የምንወደውን ቡሄን ስናከብር በባዶ እግራችን አገር ለአገር ገጠር ለገጠር ኳትነን ፈፋ ለፈፋ ተዳፍተን ጅረት ለጅረት ማሰን ሰርጥ ለሰርጥ ተጋግጠን ተራራ ባጠን ቁልቁለት ወርደን ለችቦ የሚሆን ጭራሮ ለቅመን ደከመን አንልም ነበር። ጭራሮ ለቡሄና የቀረው ደግሞ ለእንቁጣጣሽና ለመስቀል ችቦ መስሪያ ይሆነን ነበር። እንቁጣጣሽ ከመድረሱ በፊት ደግሞ ከችቦ ዝግጅቱ ባሻገር ለእንቁጣጣሽ የምስራች የምንሠራውን የወረቀት ላይ አበባ በመንደፍና በማስዋብ በእጅጉ እንጠመድ ነበር። ፊቼ አጎቴ ጋሽ ትንሣኤ ቤት ተቀምጬ በምማርበት ዘመን ይህ የአበባ ሥራ ዘመቻና ሽያጭ በትኩረት የሚካሄድ ነበር። በአብሮ አደጋችን የዛሬው ኢንጂነር በደረሰልኝ ታዬ መኖሪያ ቤት ነበር የሚካሄደው። ደረሰልኝ በዕድሜው ጥቂት ቢያንሰንም ብልጥና ብልህነት የነበረው ልጅ ስለነበር አበቦቹን ዲዛይን በማድረግና ቀለማትን በማሸላለም ይልቀን ነበር። የሁላችንም አበባ እንዲያሳምርልን እንጫነው ነበር። ጥያቄያችንን በፍቅርና በፈገግታ ተቀብሎ የአሪፍ አበቦች ጌቶች ያድርገን ነበር። እኔ ይልማ ታዬና ተስፋዬ ከበደ ወይም ክብረት በስዕሉ በኩል ችሎታችን እምብዛም ነበር። ይልቅስ ከመካከላችን አንዱ ጓደኛችን በሽያጭ በኩል ሁላችንም ይበልጠን ነበር። ተፈጥሮ ለንግድ የሰጠ በመሆኑ ችቦ፣ የላምባ ጋዝ፣ የመብል ዘይትና የመሳሰሉትን ንግዶች ከልጅነቱ ጀምሮ ያከናውን ነበር። እናም ያ ብርቱ ሠራተኝነቱና ታታሪነቱ ገና በልጅነቱ የዘመኑ ፋሽን ለባሽና ባለሳንቲሞች አድርጎት ነበር። በትምህርቱን ጎብዞ ወደ ውጭ አገር ሄዶ ተምሮ የማስትሬት ዲግሪ ባለቤትና የሂሳብ ባለሙያ ሆኖ የውጭ አገር ሰርቶ አዳሪ ለመሆን በቅቷል። ያኔ በልጅነቴ እኔ ብልጡ ከእሱ ብዙ ነገር ተምሬ ሞክሬያለሁ። የላምባዲና ጋዝ፣ ዶሮና እንቁላል፣ የመንገድ ዳር የሸቀጣ ሸቀጥ ችርቻሮ፣ የልኳንዳ ቤት አስተናጋጅነት ሥራዎችን እሠራ ነበር። በዚህ አይነት ሽቀላ ቢያንስ የትምህርት ቤት ልብሴንና የትምህርት መሣሪያዎቼ መግዛት ችዬ ነበር። ታዲያ በፓስቴ ወይም ጮርናቄ ፍቅር በኩል እኔንና ይህን ሽቀላ አስተማሪ ጓደኛ የሚተካከለን አልነበረም። እኔና እሱ ገና ሲነጋጋ ከቤት ፈትለክ ብለን የሱሌ ፓስቴ ቤት በር የምናንኳኳ እኛ ነበር። የምድጃው ዳር ቁጭ እንልና ሱሌ እንደ ላስቲክ የሚሳበውን የፍርኖ ዱቄት ሊጥ ሳብ ሳብ እያደረገ ከሚፈላው ዘይት ላይ ሲያስቀምጠው ወዲያው እየተንፈረፈረ መነፋፋት ይጀምራል። አገላብጦ ካበሰለው በኋላ አውጥቶ ትሪው ላይ ሲያስቀምጠው የኔና የጓደኛ አይኖችም እጆችም ፈጥኖ ወደዚያው ይዘምታሉ። ያንን ቢያንስ ሁለቱን ተራ በተራ እያነሳን ትኩስነቱ እየተፈታተነን እንከሰክሰዋለን። የልባችንን ካደረስን በኋላ ወደ ቤታችን ተመልሰን ደብተሮቻችንን ይዘን ፓስቴ እያገሳን ወደ ትምህርት ቤታችን እንሄድ ነበር። አልፎ አልፎ የአቶ ከበደ በላይንን ጠጅ ቤት መጎብኘት
የሳር ተራዋን ደበስቄን ማጫወት፣ የአራርሳ ሰፈሯን ቆንጅዬ መሳለምና ኒያላ ሲጋራን እያነጠሱና እያሳሉ መማቅ ከሚታወሱ ትዝታዎች ጎራ የሚመደቡ ናቸው። ሌላው ትዝ የሚለኝ ከእንቁጣጣሽ 2 ቀናት አስቀድመን ሆያ ሆዬን ጨፍረን ትንሽ ሳንቲሞችን መልቀም ዓመታዊ ግብራችን ነበር። ታዲያ ያንን ለእንቁጣጣሽ የሠራነውን አበባ ለሳምንታት የት ቤት ሄደን አበባ መስጠት እንዳለብን ስናሰላ እንቆይና ጳጉሜ 5 ወይም 6 ሌሊት እንቅልፍን ብዛም ሳይሻን በሌሊት ተነስተን ቤቶችን ማንኳኳት እንጀምራለን። እሪ በግድ ክፈቱ እያል በሩን እየደበደብን የቤቱን ጌቶች አስነስተን ፈገግ እያል አበባውን እንሰጣለን። 10 ሳንቲም መሸለም በጣም ትልቁ ገንዘብ ነበር። ስሙኒ ደፍሮ የሰጠማ በቃ እሱ የተደነቀና ዓመቱን በሙሉ በልቦናችን ሲመረቅ የሚቆይ ደግ ሰው ነው። ጎረቤታችን የነበሩት የጓደኞቻችን የባህር ጥበብ የቤተልሔምና የማኅተመ ባዬ አባት ቀኛዝማች ባዬ ለእኔ ስሙኒ ወይ 10 ሳንቲም በመስጠት ቅድሚያውን የሚይዙ ነበሩ። በየዓመቱ ማንም ሳይቀድመኝ ደጃፋቸውን አንኳኳ ነበር። ሽልንግ ወይም ብር የሚሸልመኝ ግን በበኩሌ አልገጠመኝም። ግን የእንቁጣጣሽ ዕለት ከሰዓት በኋላ እኔና የሰፈሬ ልጆች እንሄድበት የነበረው አንድ አስደናቂ ፕሮግራም ደግሞ አይረሳኝም። አቅላቸውን ስተው እያጓሩ ሽቶ ሲጠጡ ፊታቸው የተቀመጠውን የከሰል ፍም በእጃቸው አንስተው ወደ አፋቸው ሲዶሉ ልዩ ያልተለመዱ ተግባራት ሲፈጽሙ በራቸው ላይ ተኮልኩለን እናይ ነበር። ለተወሰኑ ሰዓታት እንዲያ ከሆኑ በኋላ እንደ ማዝለፍለፍ እንደ ማጎላጀት ብሏቸው እዚያው የተቀመጡበት ቦታ ግድም ይላሉ። ሲነቁ የጎረሱት የከሰል ፍምም ሆነ የጠጡት ሽቶ አንዳችም አካላዊም ሆነ ውስጣዊ የጤንነት ችግር ሳያሳዩ ወደ መደበኛ የዘውትር ተግባራቸው ሲገቡ ማየታችን ያስገርመን ነበር። እነሱ እንደ ፈረስ ተመስለው እላያቸው ላይ ወጥቶ የሰፈረው አጋንንት ትወና እንጂ የሰዎቹ አይደለም ሲባል የምንሰማው የነበረውን ምስጢር ይዘን ወደ የቤታችን እንበተን ነበር። መስቀል በመጣ ቁጥር ደግሞ የማይረሳኝ ልዩ የገጠር ትዝታ አለኝ። ገና የ5 እና የ6 ዓመት ልጅ ሆኜ የተወለድኩበት አምባ ጉዳሊ ስኖር ከሌላኛው የአባቴ ታናሽ ወንድም ከአጎቴ ከጋሼ ንጉሴ ደግፌ ጋር እፈጽመው የነበረው ነው። ጋሼ ንጉሴ ከብቶቹን ሁሉ ገና ሐምሌ ግም ሲል ወደ ያበኖ ተራራ አናት ደረባ ያወጣቸዋል። ደረባ ማለት በማቆጥቆጥ ላይ ያለውን ጨፌ በግጦሽና በመረማመድ እንዳይጎዱት ከብቶቹን ለተወሰኑ ወራት ራቅ ወዳለ ቦታ ወስዶ ማቆየት ማለት ነው። ጋሽ ንጉሴ ያበኖ ላይ ከብቶችን ሲያቆይ ጊዜያዊ ማረፊያ ጎጆ ሰርቶና ገሳ ለብሶ ነበር የሚያሳልፈው። ከብቶቹን ከደረባ የሚመልሳቸው መስከረም ሲጠባ ነው። ታዲያ ልክ የመስቀል ዋዜማ ሌሊት እኔን ከእንቅልፌ ይቀሰቀሰኝና በችቦ ብርሃን እየተመራን ከብቶችን ከበረት አውጥተን ሲጠበቅ የቆየው ያማረበት ጨፌ ውስጥ እንለቃቸዋለን። ከብቶቹ ከሰማይ እንደመና የወረደላቸው የመሰላቸውን ያንን ለምለም ጨፌ ሳር አንገታቸውን ሳያቀኑ ቁና እየተነፈሱ ያሻምዱታል። እንደ ልባቸው በመስኩ ውስጥ እየተምነሸነሹ ቢያንስ ለ3 ሰዓት ያህል እስኪጠግቡ ድረስ ከጋጡ በኋላ ሲነጋጋ ወደ ቤት እንመለሳቸዋለን። መቼም ከብታዊ ቋንቋ ቢኖራቸው እንደዚያን ቀን ያለ ጥጋብና የደስታ ስሜታቸውን እንደምን አሳምሮ ሊገልጹት በቻሉ ነበር። ከብቶቹን በረት ካስገባን በኋላ እኔና ጋሼ ንጉሴ ወደ ቤት ስንገባ ለዓይናችን ተአምር የሆነ ግብዣ ላይ እናተኩራለን። ስንጠጋው አንድ ትልቅ ወጪት ሙሉ የገብስ ገንፎ መሃሉ ላይ ሐይቅ የመሰለ ለጋ ንጥር ቅቤ ተሸክሞ ይቀርብልናል። ያንን በደንብ ተልጎ በስሎና አምሮ የቀረበ ትኩስ ገንፎ በቀንድ ማንኪያ እየዛቅ ከቅቤ ዱለን እያወጣን ናገባ በሞቴ እንለው ነበር። ዋ ልጅነት ትዝታው ሲጥም። መዘዘኛዋ ሸራ ጫማ። በየዓመቱ ክረምት በመጣ ቁጥር አዲስ አበባ ከተማ ይኖሩ ከነበሩት ትልቁ አጎቴ አባባ በቀለ ደግፌ ዘንድ እየሄድኩ 2 ወራትን አሳልፍ ነበር። ቤታቸው ፈረንሳይ ለጋዚዮን አካባቢ ሲሆን ሁሌ መጽሐፍና ጋዜጣ እየገዙ ማንበብ ይወዱ ነበር። እሳቸው በዓመቱ ውስጥ ገዝተው ያነበቧቸው መጽሐፍትና ጋዜጦች በአንዲት ትንሽ ሳጥን ውስጥ አከማችተው ያስቀምጡልኝ ነበር። እናም እዚያ በሄድኩ ቁጥር አይኖቼ ቶሎ ትንሿ ሳጥን ላይ ያርፋሉ። ከፈት አድርጌም አዳዲሶቹን ወዳጆቼን እተዋወቃቸዋለሁ። እነዛን መጽሐፍትና ጋዜጦች ስልቅ አድርጌ ሳነብ ቆያለሁ።
እነ ሮሜዮና ጁልየትን፣ አርሙኝን፣ ታሪክና ምሳሌን፣ የማጮ ቁስለኛን፣ የኢትዮጵያ ታሪክን፣ የቡና ቤት ዝንቦችን፣ ኮሳሳው ሶማሌን፣ እንደ ወጣች ቀረችን፣ ልጅነት ተመልሶ አይመጣምን፣ ሶራብና ምንትስንን፣ ሽመልስ በቀለ በተባለ ሰው የተተረጎመውን እና ሌሎችንም አባባ በቀለ ቤት ነበር ያነበብኳቸው። አንዳንዴ ደግሞ ከአብሮ አደጌ ከፊቼ ልጅ ካያሌው ማሞ ጋርና ከፈረንሳይ ለጋሴን አዳዲስ ጓደኞቼ ጋር ሲኒማ እንገባ ነበር። በተለይም አክሽን ፊልሞችን ለማየት ሲኒማ አድዋን እናዘወትር ነበር። ከሲኒማ መልስ 6 ኪሎ አንበሶቹ ግቢ ማዶ ከመንገዱ ዳር ላይ ካለችው ጽጌረዳ ሻይ ቤት ፓስቴ በሻይ መጉመድም ያስደስተን ነበር። ታዲያ የአዲስ አበባው ፓስቴ የፊቼ አይነቱ አልነበረም። 4 ማዕዘን ቅርጽ ያለውና በጥቁር አዝሙድ ቅመምና በእርድ ያበደ ነበር። ያንን ደረቅ ፓስቴ እንደ አጥንት እየጋጥ ነው ለማወራረጃ ሻያችንን እንምግበት ነበር። በሪል ቴፕ የተቀዳ የእነ ጥላሁን ገሰሰን ሙዚቃ እያዳመጥን ጡም ፓስቴ እንደ ኪሳችን አቅም እንደጋግም ነበር። ክረምቱ አልፎ ጳጉሜ ሲገባ ወደ ፊቼ ጉዞ አደርጋለሁ። እዛ ስደርስ ለጓደኞቼ ያነበብኩትን መጽሐፍትና ያየሁትን ሲኒማ ታሪክ ከነ አክሽኑ መተረክ ደስ ይለኝ ነበር። ለነገሩ ዝም ብላቸውም ጓደኞቼ የበላሁትን ምግብ አይነት ሳይቀር እንድነግራቸው በጥያቄ እያዋከቡ ያናዘዙኝ ነበር። በዛን ሰሞን እንግዲህ የሰፈሩ ብርቅና እንቁ እንደሆንኩኝ ይሰማኝ ነበር። ታዲያ እንደተለመደው ከ7ኛ ወደ 8ኛ ክፍል በተዘዋወርኩበት ዓመት አዲስ አበባ እኞ አስተዋይና ደግ አጎቴ ዘንድ ክረምቱን ከርሜ ወደ ፊቼ ስመለስ እሳቸው በገዙልኝ የቻይና ራንግለር ሙሉ ልብስና ሸራ ቦት ጫማ አምሬ ነበር። ያንን ራንግለርና ሸራ ቦት ጫማ እዛው ፈረንሳይ ለጋሴን ውስጥ ለሙከራ ለብሼው በተንሸራሸርኩባቸው ጥቂት ቀናት ውስጥ የሸራ ጫማውን ክር አስተሳሰር ኋላ ቀርነት ያዩ የፈረንሳይ ለጋሴን ልጆች በፋሽን እንሰርል ይሉኛል። መለስ የተባለ የፈረንሳይ ለጋሴን ልጅ በራሱ ሸራ ቦት ጫማ ክር አስተሳሰር አስመስሎ አሳምሮ አሰረልኝ። የክሩን መግቢያና ግራና ቀኝ ቀዳዳዎች በሐዲድ ወይም በታንክ ሰንሰለታማ እግር ቅርጽ አስመስሎ አሰረልኝ። በጣሙን ወደድኩት። በዚህ መንገድ አዲስ አበባ የዘመናዊነትን አልፋና ኦሜጋ አስተዋወቀችኝ። ይሄ ለፊቼ ልጆች እንግዳ ነገር ነበር። እኔም አያሌው ማሞም ተደስተን ፊቼ ገባን። ትምህርት ቤት በምንጀምርበት የመጀመሪያ ቀን በራንግለሬ ሽክ በሸራ ጫማዬና በአስተሳሰሩ ፍክት ብዬ ወደ ትምህርት ቤት ሄጄ ለጓደኞቼ ለማሳየት እየተጣደፍኩ ያለው በደጃፋችን ላይ ሲያልፍ የነበረው ጎረምሳው ቸርነት ወንድሙ አበራ ብሎ ሲጠራኝ አቤት አልኩት። ይህንን ጫማ እንዴት ነው እንዲህ አሳምረ ልታስሮ የቻልከው ሲል ጠየቀኝ። ይሄው እንደምታየው ነዋ በማለት ኮራ ጀነን ብዬ መለስኩለት። ላስረው እችላለሁ አለኝ። ሚኒስትሪ 2 ጊዜ የወደቀ በመሆኑ በችሎታ ተደራድሬ አትችልም አልኩት። እንወራረድ አለኝ እየተጣደፈ። እሺ ከፈለክ አልኩት። 10 ሳንቲም አለኝ። እሺ እንደ ፈቃድ አልኩትና 10 ሳንቲም አብሮኝ ለነበረው ጓደኛዬ ለተስፋዬ ከበደ አስያዝን። ከዚያም እዛው እፊቱ ቆሜ እንደኔው የተጫማውን ተመሳሳይ ሸራ ቦት ጫማውን በእኔ አይነት ለማሰር ትግሉን ጀመረ። ግና 15 ደቂቃ 30 ደቂቃ 1 ሰዓት ተኩልም ቢያልፍ ጫማውን በእኔ አስተሳሰር አይነት ማሰር ሳይቻለው ሲቀር በቃ እንግዲህ አልቻልክም፣ እኔም ወደ ትምህርት ቤት ልሂድ ስለው አይቻልም አትሄድም ብሎ አገተኝ። እኔ ደግሞ የእሱን እገታ ባለመቀበል ወደ ትምህርት ቤቴ ልራመድ ስል ጫማዬን እንዳንተው አድርጌ ሳላስር ወይም 10 ሳንቲሜን ሳትመልስልኝ የትም መሄድ አትችልም ሲል ጉሮሮዬን አነቀኝ። ልቀቀኝ አልለቅም። ተናነቅን። ጥቂት ተደባደምን። በተስፋዬ ገላጋይነት ተለያየን። ሳንቲምንማ በውርርዱ ተበልታል አልመለስለም ስለው እንደገና ሊደባደብ ሲጋበዝ አንድ ነገር ትዝ አለኝና ስሮጥ ወደ ቤት ገባው። አጎቴ ጋሽ ትንሣኤ ዘወትር ሲተኛ ሽጉጡን ትራስጌ ስር እንደሚያስቀምጥና ጠዋትም ማልዶ ለሥራ ሲወጣ እንደማያነሳው ስለማውቅ በቀጥታ መኝታ ቤቱ ገብቼ ከትራስጌው ስር ኮልት ሽጉጡን ላጥ አድርጌ ወደ ቸርነት በረርኩ። በቃ ቸርነት የሚባል ትምህርት የማይገባው የመንደር አውደልዳይ በጉልበቱ ተማምኖ ማንንም እየደበደበ ያሻውን እያደረገ መኖሩን ማስቆም አለብኝ እያልኩ እየፎከርኩ ወደሱ ስበር ያየኝ ቸርነት
እግሬ አውጭኝ ብሎ ፈረጠጠ። እሱ ከፊት ሲሮጥ እኔ ከኋላ ሳሳድደው ከአባቱ ወፍጮ ቤት ጥልቅ ብሎ ከውስጡ በሩን ቀረቀረ። እኔ ደጃፉ ላይ ቆሜ ናውጣ አንተ ሽንታም፣ አንተን የመሰለ ከንቱ በዚህ ምድር ላይ መኖር የለበትም፣ አሳይሃለሁ ማንነቴን እያልኩ አካባቢውን ቀውጢ ያደረግኩት። እጅግ የሆነ ብስጭቴንም ያለ ገደብ እየገለጽኩ ነበር። ሽጉጡን ደግኜ ስለነበር ማንም ሰው ሊጠጋኝ አልቻለም። ቸርነትም ከወፍጮ ቋት ስር ድምፁን አጥፍቶ ተደበቀ። ይህኔ አንዳንድ ሰዎች በሽጉጡ ሰው ሊገል ነው፣ ፖሊስ ይጠራ እያሉ ወደ ፖሊስ ጣቢያ ሲበሩ እኔ ሽጉጤን እዛው አጎቴ መኝታ ትራስ ስር መልሼ ፖሊስም ሆነ አጎቴ እንዳይዙኝ ወደ አሪሮ ጫካ ሸሸው። ከኋላዬ ምስኪኑ ተስፋዬ እየተከተለኝ ተው አበራ፣ ወዴት ልትሄድ ነው? ተው ተመለስ፣ ተው ይቅርብህ ይለኛል። እኔ ንዴቴ ከቶም ሊበርድልኝ አልቻለም። እየተሳደብኩም እየተራገምኩም ጉዞዬን ወደ ጫካው አደረግኩ። አሪሮ ጫካ ውስጥ ስገባ ይሄ መለሎ ነጫጭ ባህር ዛፍ ዋጠኝ። ከዚያም እንዲያውም ጉልበተኛ እንደ ልቡ በሚሆንባት በዚች ከንቱ ዓለም ውስጥ መኖር የለብኝም። ሐቅ ቦታ የለውም፣ እውነት የለችም። ውርርድ የተበላና የተሸነፈ ሰው ሐቁን ካልተቀበለ መኖር ምን ዋጋ አለው? ራሴን ማጥፋት አለብኝ አልኩና ከባህር ዛፍ ላይ ልጥ መላት ጀመርኩ። አሁንም ተስፋዬ ቆሞ እያየኝ ተው አበራ፣ ተው ይቅርብህ እያለ በተከታታይ ይወተውተኛል። በቂ ሊጥ ከላትኩኝ በኋላ መሬት ላይ ቁጭ ብዬ የመስቃዬን ገመድ መገመድ ጀመርኩኝ። ገምጄ ስጨርስ አንድ ደህና ባሊቾ ፈልጌ እዛ ላይ አንዱን ጫፍ አሰርኩት። አሁንም ተስፋዬ ቆሞ እያየኝ ተው አበራ፣ ተው ይቅርብህ ይለኛል። ሌላኛው ጫፍ ላይ ሸምቀቆ አስሬ ስጨርስ ቀና ብዬ ገመዲቱን አየኋት። ልትውጠኝ አፏን ከፍታለች። በጣም ገረመችኝና ወደ ንዴትም ወሰደችኝ። እናም ተቆጣኋት። እውነት አሁን አንቺ እኔን ልትገይኝ ነው? በቃ የኔ ነገር ባንቺ ሊቋጭ ነው? እንዴት ይሆናል? ነገ እኔ ምን እንደምሆን ማን ያውቃል? እኮ ማን ያውቃል? በፍጹም አንቺ እኔን ልታጠፊኝ አትችይም። እንኳን እኔንና ሌላውም ሰው መግደል የለብሽም አልኩና ገመዲቷን ከሰቀልኩበት ባላ ላይ አውርጄ በሰላ ድንጋይ ብጥስጥሷን አወጣኋት። ምክንያቴ እንዲህ የሰው ነፍስ ልትውጥ ዛፍ ላይ አፏን ከፍታ አንድ ተስፋ የቆረጠ ሰው ቢያገኛት እንዳይሰቀልባት ለማድረግ ነበር። በዚህ ጊዜ ንዴቴም በረድ እያለ መጥቶልኝ ነበር። ከዚህ በኋላ በእርሴ ብሎም በኮማንዶ አቅጣጫ ከጫካ ውስጥ ወጣሁ። ለተስፋዬም ቀጣይ እቅዴን ነገርኩት። ተስፋዬ አንተ ወደ ትምህርት ቤት ሂድ፣ እኔ ኮማንዶ ሄጄ ከዚያ ወደ ወላጆቼ ዘንድ ጋር አባ ጉራቻ ሄዳለሁ አልኩት። ተስፋዬ በውሳኔ ተደስቶ ወደ ኋላው ተመለሰ። ኮማንዶ ስደርስ አንድ ኔትሬ አግኝቼና ጋር አባ ጉራቻ እንዲያደርሰኝ ለምኜው ተሳፈርኩ። ጋር አባ ጉራቻ ስደርስ ወላጅ እናቴን ቤት አገኘኋት። ባልጠበቀችኝ ሰዓት ስላገኘችኝ ደነገጠች። ምን ነው ከየት መጣ ስትል አይኔን እያየችኝ ጠየቀችኝ። የሆነውን ሁሉ አንዳችም ዝርዝር ሳላስቀር ነገርኳት። ከዚያም ውርርዱን ስለተበላ ነው ለዱላ የተጋበዘው? አዎን እማምዬ ስል መለስኩላት። ይሄማ አይሆንም፣ ከተረቱማ ተረቱ ነው፣ ዱላን ምን አመጣው ብላ አረጋጋችኝ። እህል ውሃ አቀመሰችኝ። የእናትነት አለኝነቷን መግባኝ አረፍ እንድል አደረገችኝ። አንድ ሳምንት ሙሉ ያለ ትምህርትና ያለ አንዳች ሥራ ጋር አባ ጉራቻ ስቀመጥ በጣም አስጠላኝ። ጋር አባ ጉራቻ በዚህን ጊዜ ከ6ኛ ክፍል በላይ ትምህርት አይሰጥም ነበርና ጭንቅ ሲለኝ አይተው አባቴና እናቴ አንድ መላ አመጡ። ጓጽዮን ከአባቴ ታናሽ እህት ከአባዬ ያሰገደች ወይም አንጓዥ ዘንድ ተቀምጬ እንድማር መከሩኝ። በጣም ደስ አለኝ፣ ተስማማው። እናም በማግስቴው ሰኞ ቀን ወደ ጓጽዮን ለመሄድ እሁድን ለጽዳትና ለዝግጅት ጉድ ስል ዋልኩበት። ያ ጦሰኛ ሸራ ጫማ በጋር አባ ጉራቻ ቀይ አፈር ጭቃ ቆሽሾ ስለነበር አጠብኩት። ግና በዚያን ዕለት ከማለዳው ጀምሮ ሲዘንብ የዋለው ዝናብ ካለማባራቱን ባሻገር ፀሐይቱን ከሰማይ ላይ ሰውሯት ነበር። እናም እስከ ቀኑ 10 ሰዓት ድረስ ብጠብቅም ጫማውን የሚያደርቅ የፀሐይ ብርሃን ብቅ ሊል አልቻለም። በሱ ጦስ መሰደዴ አንሶኝ ደግሞ ካሰብኩበት ጉዞዬ ልሰናከል ነው እያልኩ ስነጫነጭ ውዬ የማታ ማታ እንጀራ ለመጋገር እናቴ ከማድ ቤት ጉድ ስትል አንድ ሐሳብ መጣልኝ። ያንን እርጥብ ጫማ እንዲያደርቅልኝ በመጣልኝ መላ ተደስቼ መንትዮቹን ጫማዎች ከሁለት መንታ ጉልቾች ላይ አስደግፌ እፎ ያልኩኝ። በዝናቡ ኃያልነት ምክንያት ወደ ደጅ መውጣት አቅቶን እኔና ታናሽ ወንድሜ ደጉ
አቤት ውስጥ ገበጣ እየተጫወትን እስከ አመሻሽ ዘለቅን። እናቴ ምሽቱ ላይ አንዲት ጥያቄ ወደኛ ወረወረችልን። እናንተ የምን ጎማ ነው ጎማ የሚሸተኝ ስትል ከእንቅልፌ የባነንኩ ያህል ተወርውሬ ወደ ምድጃው ስሄድ ያ ጦሰኛ ጫማ አንደኛው እየጨሰ ነበር። የሞቴን ከዚያ አፈፍ አድርጌ ይዤ ወደ ሳሎን አመጣሁት። እማይዬን ጎማ የሸተታት ከላይ እስከ ቁርጭምጭሚቱ ድረስ እሳት በልቶት ክብ ላስቲክ ሲነድ ኖሯል። አዘንኩ። ወይ ጫማ ከሀገር አስወጣኝ፣ ደግሞ እዚህ መጥቶ ተቃጠለ። እንዲያው መጨረሻው ምን ይሆን እያልኩኝ በውስጤ ተብሰለሰልኩ። አሁን ከእሳት የተረፈውን ጫማ አድርጎ ለመጠቀም ያለው አማራጭ እንደ ጉርድ ጫማ ሁለቱንም በምላጭ መከርከም ነበር። እኔና ወንድሜ በስል ምላጭ እስከ ተቃጠለው ቁርጭምጭሚት ድረስ ቆረጥ ነው። ከዚያም በነጭ ክር ቀመቀም ነው። አሪፍ ጉድ ሸራ ጫማ ሆነ። ክር አስተሳሰሩም በፈረንሳይ ለጋሲዮኖቹ ልጆች ስልጠና መሠረት ታሰረ። እናም በማግስቱ ዝንጥ ብዬ ወደ ጓጽዮን ተጓዝኩኝ። ጓጽዮን ከአክስቴና ቤተሰቧ ጋር ተቀላቀልኩ። የአክስቴ ባለቤት ጋሽ መሠረት የጓጽዮን ትምህርት ቤት መምህር ስለነበር በማግስቴው ወስዶ 8ኛ ክፍል አስመዘገበኝ። በ15 ቀን የትምህርት ቤቱ ቆይታዬ ወቅት ለእረፍት ግቢው ውስጥ ስንሸራሸር ብዙ ልጆች ዙሪያዬም በጥንቃቄ ይዞሩኝ ነበር። ታዲያ ለምን እንደሚዞሩኝ በጭራሽ ምክንያታቸውን ለማወቅ አልቻልኩም ነበር። ብቻ እንዲያው ጠረጥር የነበረው የከተማ ልጅ አለባበሴ ማርኳቸው የሚያዩኝ ነበር የሚመስለኝ። ያም ቢሆን እስከዚህ እዚህ ግባ የሚባል ፋሽን ነገር ስላለበስኩ እንዲያው ወረት ሆኖባቸው ይሆናል የሚያዩኝ እያልኩ አልፈው ነበር። ሆኖም ከዕለታት አንድ ቀን ጠዋት ሰልፍ ላይ ቆመን እየዘመርን ባንዲራ ወደ ሰንደቁ ጫፍ ካወጣን በኋላ ርዕሰ መምህሩ አቶ ሰይፉ አበራ ለማ ከ8ኛ ኤ ክፍል ናውጣ አሉና ትእዛዝ አስተላለፉ። ስሜ ሲጠራና ናውጣ ስባል ደነገጥኩ። ከሰልፉ መሃል ወጥቼ ወደ ሰንደቅ ዓላማው ጋር ሄጄ ከርዕሰ መምህሩ ጎን ቆምኩኝ። ከዚያም አጭር ቀዩ አቶ ሰይፉ ድምፃቸውን ካጸዳዱ በኋላ ንግግር ማድረግ ጀመሩ። ይሄ የምታዩት አበራ ለማ የተባለ ልጅ እዚህ ትምህርት ቤት በገባ በአጭር ጊዜ ውስጥ የብዙ ተማሪዎችን ጫማ በማስቆረጥ የብዙ ወላጆችን ቁጣ አምጥቶብናል ሲሉ ሰማይ ምድሩ ከቆምኩበት ዞረብኝ። ወዲያው ቀጥለውም ስለዚህ እንዲህ ያለ ዱርዬ ተማሪ በትምህርት ቤታችን ውስጥ መኖር ስለሌለበት 10 ተገርፎ ከትምህርት ቤቱ እንዲባረር ተወስኗል ብለው አለንጋቸውን ወደ እኔ ሲያዞሩ ልክ አይደሉም። እኔ የማንንም ጫማ አላስቆረጥኩም፣ አልገረፍም። ከፈለጋችሁ ትምህርት ቤቱን ለቅቄ ይሄዳለሁ ብዬ ወደ ግቢው መውጫ በር አቀናው። ርዕሰ መምህራችንም በውሳኔያቸው አፍረው ተማሪዎቹን ወዲያው ሲበትኑ ከኋላ አንድ ሰው አበራ እያለ ሲጠራኝ ሰማሁ። ዞር ስል የክፍል ኃላፊ መምህራችን ጋሽ ወልደ ስላሴ ነጋ የኋላው ዘመን አቦይ ስብሐት ነጋ ነበር። አቤት ብዬ ቆሜ ጠበቅኩ። በወቅቱ ጋሽ ወልዴ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የ3ኛ ዓመት ተማሪና የብሔራዊ አገልግሎት የ1 ዓመት አስተማሪ ነበር። ጋሽ ወልዴ አጠገቤ ሲደርስ አንተ የልጆቹን ጫማ አስቆርጣል እንዴ ሲል አጥብቆ ጠየቀኝ። በእልክ ሲቃ እየተናነቀኝ እኔ እዚህ ትምህርት ቤት ውስጥ ማንንም አላውቅም፣ የማንንም ጫማ አላስቆረጥኩም ስል መለስኩለት። ታዲያ ይህንን ያንተን ጫማ ምን ቆረጠው ሲል አከታትሎ ጠየቀኝ። የዚያን ጦሰኛ ጫማ ታሪክና እንደምን ሊቆረጥ እንደቻለ ዘረዘርኩለት። ጋሽ ወልዴ እውነቴን አልተጠራጠረም። እንዳትሄድ እዚሁ ጠብቀኛ እንዲህ ብሎ እያዘነ ወደ ርዕሰ መምህሩ ቢሮ በረረ። ከጥቂት ደቂቃዎች በኋላ ወደ እኔ ተመልሶ ዳይሬክተሩ ይቅርታ አድርጎልሃል፣ ወደ ክፍል ግባ ብሎሃል ብሎ እጄን ይዞኝ ወደ ክፍል ተያይዘን ገባን። ለክፍል ስገባ ልጆቹ ሁሉ የኩርፊያ ፊት አሳዩኝ። አዘንኩኝ። ባልሆንኩት ዱርዬነት ጠልተውኝ ኖረዋል። እኔም ጠለዋቸውና በሐሳቤ በቃ እዛው ፊቼ ብመለስ ይሻለኛል፣ ብታሰርም ብገረፍም ሁሉም ያልፋል